በኢትዮጵያ ረጅም ዓመት የመራ መሪ ማን ነው? አይደለም። አጼ ቴዎድሮስ አይደለም። ዛሬ ፍልሚያው በበበንና በሆሁ መካከል ነው። እሺ የመጀመሪያ ጥያቄ ኬንያውያን በሩጫ የሚገበያዩበት ገንዘብ ምን ይባላል? ሽሊንግ ነው። ያ ሽሊንግ ኤደን መልሽ። አንድ ሴት ጥያቄ አለብኝ። ስለ ሌላ መቀየር እሺ በኢትዮጵያ ረጅም ዓመት የመራ መሪ ማን ነው? አይደለም። አጼ ቴዎድሮስ አይደለም። ኃይለ ሥላሴ ነው። ለ44 ዓመት ምን አልኩኝ እኮ እሺ ባይዘው ይሄን የመሰለ የጾም ግሪል ማግኘት ትችሉ። ኦሃና ግሪል ጋር ነው ሲኤምሲ ታገኟቸዋላችሁ። እሺ ቀጣይ ጥያቄ በአፈ ታሪክ ያለች ኢትዮጵያዊ ታዋቂ ኮከብ ስሟ ማን ነው? በአፈ ታሪክ ያለች ታዋቂ ኢትዮጵያዊ ኮከብ አንተ ምነው ሂስትሪ ታዋቂ የኮከብ ስም አለ። በኢትዮጵያ ታዋቂ የሆነች ኮከብ ስም አለው። በኢትዮጵያ እሺ ተተኩ። እሺ እናንተ ማገዝ ትችላላችሁ። ቋል ያላችሁ ተተኩ። እሺ በኢትዮጵያ ታዋቂ እሺ ሮዳስን አስታውሳችሁት? አንድ የቲቪ ፕሮግራም ነበረው። የዛ ፕሮግራም ስም ነው የዛች ኮከብ ስም እንትን ነው እንዴ? መጽሐፍ ስምላት ነክ ነገር አይደል? ማን ነበረ? እሺ አንተው ጨረሽ። ስለዚህ ይሄንን እሺ እናንተ ኮሜንት ላይ ታሳውቁናላችሁ። ኮሜንት ላይ ታሳውቁናላችሁ። እሺ ኢትዮጵያ ውስጥ እሺ በክራር በመጫወት የምትታወቅ ታዋቂ አርቲስት ስሟ ማን ነው? በክራር በመጫወት ነው የምትታወቀው እቺ አርቲስት። በክራር ጫማ ሰቅላለች። ስፔሻሊ አራዳ ማለት አይደለም። እሺ ኳል ያላችሁ እቺ በክራር ቁጭ ብላ እንትና ነች። አንተ ስሟ ይሄ የትዝብ ነው። እሺ ይሄም ዳሱብሽ በዛብሽ ይሆነ እንደዛ። የአባቷ ስም ወርቁ ነው። እሺ ከዚህ በላይ አልሄድም። ወርቁ አይደለም። በቃ ይሄንንም ለኦዲየንስ ሰጥቻለሁ። እሺ ቀጣይ ተረኞች ነው። እሺ ማንቸስተር ዩናይትድ ከ2025 ጀምሮ እስካሁን ድረስ ምን ያህል ጨዋታዎችን አሸነፈ? አይደለም 13 ጌም በሁለት ካላንደር ዓመት ነው ያሸነፈው ዩናይትድ። እሺ